በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ መንፈሳዊ ቻናል ተከታታዮች እንኳን በደህና መጡ። በዛሬው ልዩ መርሃ ግብራችን የእመቤታችን የቅድስት ድንግል ማርያምን ዕርገት በሰፊው እንመለከታለን። የእመቤታችን የቅድስት ድንግል ማርያም ዕርገት በዓል የሚከበርበት ነሐሴ 16 ቀን በቤተ ክርስቲያናችን ታላቅ የደስታና የምስጋና ቀን ነው። በዚህ ቀን እኛ ክርስቲያኖች የንጽሕት እናታችንን ሥጋ ወደ ሰማይ እንዴት እንዳረገ፣ በልጇ በጌታችን በኢየሱስ ክርስቶስ ቀኝ በታላቅ ክብር እንዴት እንደተቀመጠች፣ ሐዋርያትም እንዴት እንደተመለከቱና እንደተባረኩ በደስታ እንዘክራለን። ይህ በዓል ከሐዋርያት ጊዜ ጀምሮ ያለ ለወደፊትም የሚኖር ትልቅ የእመቤታችን የዕርገት በዓል ነው። በዛሬው ፕሮግራም የእመቤታችን የዕርገቷን ምስጢር በሰፊው እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ውድ የልዑል እግዚአብሔር ቤተሰቦች፣ ይህ የእመቤታችን ዕርገት የምንማርበት ትምህርት ለብዙዎች እንዲደርስ ቪዲዮን ላይክ እና ሸር፣ ሰብስክራይብ በማድረግ እንዲሁም በችግራችንና በጭንቀታችን ጊዜ ከእኛ አትለይምና በኮሜንት መስጫው ላይ ማርያም ሆይ አማልጅን እያላችሁ በመጻፍ የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ በእግዚአብሔር ስም እንጠይቃለን። ሐዋርያት ከእመቤታችን ቅድስት ድንግል ማርያም ዕረፍት በኋላ ታላቅ ሐዘን ውስጥ ነበሩ። የክርስቶስ እናት የሁሉም አማላጅ የሆነችው ቅድስት ድንግል ማርያም ከእነርሱ ተለይታ ስለሄደችባቸው ልባቸው በጣም ተሰበረ። በየቀኑ እርስ በርሳቸው ይሰበሰቡና ያዝኑ ነበር። እናታችን የተሄደችብን፣ መጠጊያችን ተለየችን ይሉ ነበር። አንዳንዶቹ ያለቅሱና ያነቡ ነበር። ሌሎቹ ደግሞ በጾምና በጸሎት ቀናቸውን ያሳልፉ ነበር። በዚህ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በድንገት ተገለጠላቸው። ፊቱ እንደ ፀሐይ ያበራ ነበር፣ ልብሱም እንደ በረዶ ነጭ ነበር። ጌታችንም በየዋህነት እጁን ዘርግቶ ተነሱ፣ አትፍሩ አላቸው። የፍቅር ልጆች ሆይ እናታችሁን በሥጋ እንደምታዩ ተስፋ ሰጣችኋለሁ። አሁን ግን ጊዜው አልደረሰም። በተወሰነ ቀን ሁላችሁም በአንድነት ትሰበሰባላችሁ። እኔም እናታችሁን በታላቅ ክብር አሳያችኋለሁ። ልባችሁ አይዘን፣ እኔ ከእናንተ ጋር ነኝ። ይህን በማለት ጌታችን ወደ ሰማይ አረገ። ሐዋርያትም በተስፋ ተሞልተው ቀሩ። በዚያን ጊዜ ወንጌላዊ ቅዱስ ዮሐንስ በኢስያ ሀገር እያስተማረ ነበር። ብዙ ነፍሳትን ወደ ክርስቶስ እያመጣ ቤተ ክርስቲያኖችን እየመሰረተ ሕሙማንን እያዳነ ነበር። በነሐሴ ወር 16ኛ ቀን ሲሆን ቅዱስ ዮሐንስ በጸሎት ላይ ሳለ መንፈስ ቅዱስ በድንገት ነጠቀው። ሥጋው በምድር ላይ ቢቀርም ነፍሱ ግን ወደ ተድላ ደስታ ወዳለበት ገነት ተወሰደ። በገነት ውስጥ ያየው ነገር በቃላት የማይገለጽ ነበር። የሕይወት ዛፍ በመካከል ቁማ ነበር። ቅርንጫፎቹ ወደ ሰማይ ይደርሳሉ፣ ቅጠሎቹም የማይረግፉ ናቸው። ከዛፍ ስር ደግሞ ቅዱስ መቃብር አለ። በውስጡም የእመቤታችን ቅድስት ድንግል ማርያም ሥጋ በታላቅ ክብር ተኝቶ ነበር። ጌታችን ኢየሱስ ክርስቶስ በዛፍ አጠገብ ተቀምጦ አየው። ፊቱ በብርሃን ተሞልቶ ልብሱም በማይገለጽ ውበት ተሸፍኖ ነበር። ጌታችንም ሰባቱን የመላእክት አለቆች ጠርቶ አዘዛቸው። ጌታችን እንዲህ አላቸው፣ የንጽሕት እናቴን ሥጋ ከዚህ መቃብር ታወጡ ዘንድ ምድርን ጥሩ። መላእክቱም በፍጥነት ወደ መቃብሩ ሄዱና በታላቅ ድምፅ እንዲህ አሉ፣ የንጽሕት እናቱ ሆይ እግዚአብሔር አዞሻል፣ ሥጋሽን ታወጭ ዘንድ ተነሽ። በዚያን ጊዜ ከዕፀ ሕይወት ስር ካለው መቃብር የእመቤታችን ማርያም ሥጋ በታላቅ ብርሃን ወጣ። ሥጋዋ እንዳሁኑ ንጹሕና የማይጠፋ ነበር፣ ምንም የመበስበስ ምልክት አልነበረበትም። ጌታችንም በታላቅ ፍቅር እንዲህ እያለ አረጋጋት፣ የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሻግርሽ ዘንድ ነይ። ከአሁን ጀምሮ በቀኝ ተቀመጭ፣ ክብርሽም ለዘላለም ይሁን። በዚያን ጊዜ በገነት ያሉ እጽዋት ሁሉ አዘነበሉ። አበቦች ሽታቸውን አወጡ፣ ዛፎችም ቅርንጫፎቻቸውን ዝቅ አደረጉ። አእላፋት መላእክትም ተሰብስበው ሰገዱላት። የመላእክት አለቆች በፊታቸው ቆመው ያመሰግኗት ነበር። ጻድቃንና ሰማዕታትም ከመቃብራቸው ተነስተው በደስታ ይዘምሩ ነበር። በዚህ ጊዜ ቅዱስ ዳዊት በበገና ቆሞ በታላቅ ድምፅ እንዲህ አለ፣ ንግሥት እመቤታችን ወርቀ ዘቦ ለብሳ በቀኝ ትቀመጣለች። ውበትሽ ከፀሐይ ይበልጣል፣ ክብርሽም ከጨረቃ ይበልጣል። የሰማይ ንግሥት ሆይ፣ የምድር እናት ሆይ፣ አሁን በልጅሽ ቀኝ ተቀምጠሻል። ሌሎችም ቅዱሳን ነቢያትና ሐዋርያት ከሰማይ ሆነው ያመሰግኗት ነበር። እመቤታችንም በኪሩቤል ሰረገላ ላይ ተቀመጠች። ሰረገላው በብርሃን ተሞልቶ ኪሩቤልና ሱራፌልም እየዘመሩ ይሄዱ ነበር። ሱራፌልም በክንፎቻቸው እየሸፈኑ ቅዱስ 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 እግዚአብሔር እያሉ ያመሰግኑ ነበር። በዚህ መልኩ እመቤታችን ወደ ሰማይ አረገች። በልጇና በፈጣሪዋ ቀኝ
በታላቅ ክብር ተቀመጠች። ቅዱስ ዮሐንስ ይህን ሁሉ በመንፈስ አይቶ ከእመቤታችን በረከትን ተቀበለ። እጆቿን ዘርግታ ባረከችው። የተወደድህ ልጄ ዮሐንስ ሆይ በምድር ላይ ያለህን ሥራ በደስታ ፈጽም፣ እኔ ሁልጊዜ ማልድልሃለሁ አለችው። ከዚህም በኋላ ዮሐንስ ተመልሶ ወደ ምድር ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ሥጋ ፍጹም ሲያዝኑና ሲተክዙ አገኛቸው። አንዳንዶቹ ያለቅሱ ነበር፣ ሌሎቹ ደግሞ የት ሄደች እያሉ ይጠያየቁ ነበር። ዮሐንስም በደስታ ያየውንና የሰማውን ሁሉ ነገራቸው። ወንድሞች ሆይ አይዟችሁ፣ አትዘኑ። እመቤታችን ሥጋዋ ከመቃብር ወጥቶ በታላቅ ክብር ወደ ሰማይ አድርጓል። ጌታችንም በቀኙ አስቀምጧታል። እኔ በገነት አይቻለሁ። መላእክት ሲያመሰግኗት፣ ዳዊት ሲዘምርላት፣ እርሷም በኪሩቤል ሰረገላ ላይ ተቀምጣ ስታረግ አይቻለሁ። ሐዋርያት ይህን በሰሙ ጊዜ በአንድ በኩል ደስ አላቸው፣ በሌላ በኩል ግን እነርሱም ዮሐንስ እንዳየውና እንደሰማው ባለማየታቸውና ባለመስማታቸው እጅግ አዘኑ። እኛስ አላየንም አልሰማንም እያሉ ያዝኑ ነበር። በዚያን ጊዜ ጌታችን ኢየሱስ ክርስቶስ እንደገና ተገለጠ። ፊቱ በብርሃን ተሞልቶ ድምፁም እንደ ብዙ ውሃ ድምፅ ነበር። እንዲህ አላቸው፣ የፍቅርና የአንድነት ልጆቼ ሆይ ሰላም ይሆንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ አሳያችኋለሁ፣ ልባችሁም ደስ ሊለው ይገባል። አሁን ግን ጊዜውን ጠብቁ፣ በጾምና በጸሎት ተዘጋጁ። ቀኑ በደረሰ ጊዜ ሁላችሁንም ወደ ሰማይ አወጣችኋለሁ። ይህንን በማለት ጌታችን ወደ ሰማይ አረገ። ከዚህም በኋላ ሐዋርያት ለአንድ ዓመት ገደማ ጠበቁ። በየቀኑ በጸሎትና በጾም ይኖሩ ነበር። በነሐሴ ወር መጀመሪያ ላይ ቅዱስ ዮሐንስ ሁሉንም ሐዋርያት ሰብስቦ እንዲህ አላቸው፣ ወንድሞቼ ሆይ አምላክን የወለደች እመቤታችንን ሥጋ ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ። ይህን 2 ሱባኤ በጾምና በጸሎት የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። ሐዋርያትም ሁሉ በአንድነት ተስማሙ። ከነሐሴ 1 ቀን ጀምሮ እስከ ነሐሴ 15 ቀን ድረስ 2 ሱባኤ በጾምና በጸሎት አሳለፉ። በየቀኑ ቅዳሴ ያቀርቡ፣ መዝሙር ይዘምሩ፣ እመቤታችንን ያመሰግኑ ነበር። በነሐሴ 16 ቀን ጠዋት ላይ ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማያዊቷ ኢየሩሳሌም አወጣቸው። በድንገት ብርሃን ከሰማይ ወረደ። ሐዋርያትን በመንፈስ ተነጥቀው ወደ ላይ አረጉ። ሰማያዊቷ ኢየሩሳሌም ሲደርሱ ያዩት ነገር በቃላት የማይገለጽ ነበር። እመቤታችን ቅድስት ድንግል ማርያም በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ነበር። ሥጋዋ ከእርሷ ጋር ተዋህዶ ተነስቶ በክብር ይታይ ነበር። ዙፋኑ ከወርቅና ከከበሩ ድንጋዮች የተሰራ ነበር። በዙሪያውም መላእክት ይቆሙ ነበር። እመቤታችን እጆቿን ዘርግታ የከበሩ ሐዋርያትን ባረከቻቸው። የተወደዳችሁ ልጆቼ ሆይ በምድር ላይ የሰራችሁትን ሥራ በደስታ ፈጽሙ፣ እኔ ሁልጊዜ ማልድላችኋለሁ፣ ሰላም ይሁንላችሁ አለቻቸው። ሐዋርያትም በልባቸው እጅግ ደስ አላቸው። አንዳንዶቹም ከደስታቸው የተነሳ እንባ ፈሰሱ። በዚያን ጊዜ ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሠራኢ ካህን ሆነ። ቅዱስ እስጢፋኖስም መሠዊያውን አዘጋጀ። ቅዱስ ዮሐንስም በመፍራትና በመንቀጥቀጥ ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ሆኖ የማያውቅ ታላቅ ደስታ ሆነ። መላእክት በሰማያት ሲዘምሩ፣ ሱራፌል ቅዱስ ሲሉ፣ ኪሩቤሎች ደግሞ በክንፎቻቸው ሲሸፈኑ ይታዩ ነበር። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውንና ደሙን ለሐዋርያት አቀበላቸው። ሐዋርያትም በታላቅ ፍርሃትና በደስታ ተቀበሉ። ከዚያም ጌታችን እንዲህ አለ፣ ይህ ሥጋዬና ደሜ ለኃጢአት ስርየት ይሁንላችሁ፣ በየጊዜው ይህን አድርጉ፣ እኔም ከእናንተ ጋር ሆናለሁ። ከዚህም በኋላ እመቤታችን በኪሩቤልና በሱራፌል ሰረገላ ተቀምጣ ስታርግ ጌታችን እናቱን እንዲህ አላት፣ በዚህች ቀን የሆነ የእርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችን ሐዋርያትን አዝዣቸው። መታሰቢያሽን የሚያደርገውን ሁሉ በዚህች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ፣ የእሳትን ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውትም ቸርነቴ ትጎናጸፈዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችንም ክብር ይግባውና ጌታችንን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮአቸውም ሰሙ፣ በእጃቸውም ያዙ፣ ሌሎቹም ታላላቅ ድንቅ ሥራዎችን አዩ። አሁን ልጆችን በረከት አድርግላቸው። ጌታችንም ሰላምታ ሰጧቸው። በታላቅ ደስታ ወደ ደብረ ዘይት ተመለሰ። ከዚያን ቀን ጀምሮ ሐዋርያት በየዓመቱ ነሐሴ 16 ቀን የእመቤታችን የዕርገት በዓል በታላቅ ደስታ ያከብሩ ነበር። ቤተ ክርስቲያንም ይህን ትውፊት እስከ ዛሬ ድረስ ጠብቃ ታከብራለች። የክርስቲያን ወገኖች ሆይ በዚህ ቀን ጾመን ጸልየን ቅዳሴ
አቅርበን ወይም አስቀድሰን ለድሆች ምጽዋት ሰጠን የእመቤታችንን ዕርገት እናከብራለን። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ተማልድልናለችና እግዚአብሔር አምላካችን በእመቤታችን ቅድስት ድንግል ማርያም አማላጅነት ይምረን ዘንድ ፈቃዱ ይሆንልን። የሰማይ ንግሥት ሆይ ለምኝልን። በቀኝ የተቀመጥሽ እናታችን ሆይ በረከትሽን አውርጅልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች ዕለት ዳግመኛ የሰማዕታት አለቃ ቅዱስ ጊዮርጊስ ሥጋው ከፈርስ አገር ወደ አገሩ ልዳ በክብር የፈለሰበት ነው። የሥጋውን ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና፣ ስለዚህም ስዕሉን ከስዕሉ አጠገብ ስላሉ በስሙ ለሚማጸኑ የድኅነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃይሉ ተጋዳይ በጊዮርጊስ ስም ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ይሁን ለዘላለም አሜን። በዚህች ቀን የሶርያ መስፍን ጂጋር በሰማዕትነት ሞተ። ሰማዕት የሆነበትም ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹ እንዳያገኟቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጂጋርንም ይዞ ጽኑ ስቃይን አሰቃየው፣ ሕዋሳቱንም ሁሉ ቆራረጠ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን የሚጠራ መታሰቢያውን የሚያደርግ ገድሉንም የሚጽፍ ቃል ኪዳን ሰጠው። ከዚህም በኋላ ራሱን በሰይፍ ቆረጡት። 3 አክሊሎችን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።